ሰላም ውድ የሪም ዩቲዩብ ቻናል ቤተሰቦች፣ በዛሬ ቪዲዮ ለማየት የምንሞክረው ኤርሶ ፓሌርሞ ሪጂናል ስኮላርሺፕን እንዴት አፕላይ ማድረግ እንደምንችል ይሆናል። ይህን ቪዲዮ ከማየታችሁ በፊት 10 ሪጂናል ስኮላርሺፕ በጣሊያን የሚለውን ቪዲዮ አይታችሁ ብትመለሱ ይመከራል። ወደ አፕሊኬሽን ፕሮሰሱ እንሂድ። ኤርሶ ፓሌርሞ ስኮላርሺፕ which is በሲሲሊ ሪጅን የሚገኝ ሲሆን ስኮላርሺፑም ኤሊጂብል የሆኑት በባችለር በማስተርስ እና ፒኤችዲ ሌቭል ደን ዴድላይኑ ደግሞ ጁላይ 22 2024 ድረስ አፕላይ ማድረግ ትችላላችሁ። ደን ኤሊጂቢሊቲ ክራይቴሪያውን ስናይ the first one which is economic based ነው which is 361 ዩሮ በታች መሆን አለበት። ደን ይሄ ሪዛልታችሁ እየቀነሰ በሄደ ቁጥር which is ቤኔፊታችሁም በዛው ልክ እየጨመረ ይሄዳል ማለት ነው። ቤኔፊቱ በዚህ ወይ ሜጀር ይደረጋል። what are the benefits የሚለውን ስናይ የመጀመሪያው ቶታሊ የሚከፈላችሁ በ6656 ከ7015 ሆኖ በፉድ አኮሞዴሽን እና መንዝሊ ስቴፕል ተከፋፍሎ ነው የሚሰራው። ፉድ እና አኮሞዴሽን በዚህ መልክ ነው የሚሰጣችሁ which is the accommodation ይሄ ቤትን ያጠቃልለ ሲሆን በዚህ ወይ ነው። the canteen service ደግሞ ይሄ ነው። then መንዝሊ ስቲፔን ደግሞ በኪሳችሁ ይከፈላችኋል። ግን እነዚህ ሁሉ የሚሰሩት በአይሲ ፓሪፍካቶ ሪዛልታችሁ ይሆናል ማለት ነው። then what are the document required የመጀመሪያው ፋሚሊ ዲክላሬሽን ዶክመንት then ፓስፖርት እና ፓስፖርት ሳይዝ ፎቶ ትራንስሌሽን ኦፍ ዶክመንት ታክስ ኮድ እና አዲሽናል ዶክመንቶች ያስፈልጋችኋል። እነዚህ ማሟላት አለባችሁ። ፋሚሊ ዲክላሬሽን ዶክመንት ምንለው which is አራት ነገሮችን የያዘ ሲሆን የመጀመሪያው the family composition ነው። the second one income certificateታችሁን ነው። ሶስተኛ ደግሞ ፕሮፐርቲ ማለትም የቤተሰባችሁን ያላቸው ሀብት ወይ ደግሞ ፕሮፐርቲ ነው። አራተኛ ደግሞ የሚንቀሳቀስ ወይ ደግሞ ተንቀሳቃሽ ሀብት ይሆናል ማለት ነው። እነዚህ ዶክመንቶችን ለካፍ ሪፕሬዘንታቲቭ ትልካላችሁ ማለት ነው። then exceptional countries አሉ which is poor countries የሚባሉ ሀገራት ኢትዮጵያንም ጨምሮ ለነሱ which is አንድ ዶክመንት እንድታስገቡ ትጠየቃላችሁ። ማለትም ከቀበሌ የሚሰጣችሁን ነገር ግን ዳይሬክትሊ እዚህ ላይ አይደለም አታች የምታደርጉት የራሱ የስኮላርሺፑን አፍሌቶች አሉ which is the CAF representative ለካፍ ሪፕሬዘንታቲቭ እነዚህን ዶክመንቶችም ሌላ ማዘር ዶክመንት ይጠይቋቸዋል። እነሱን ካዘጋጃችሁ በኋላ ስትሰጡ ሌትስ ሴይ እንደዚህ አይነት ዶክመንት ከቀበሌ ተቀበላችሁን በል then ለካፍ ሰጣችሁ። ፋይናሊ ካፍ ደግሞ አይሲ ያሰራላችኋል። then በሱ ደግሞ አፕላይ ታደርጋላችሁ ማለት ነው። how to apply ሚሊዮን ስናይ የመጀመሪያው ሬጂስትሬሽን ነው which is ፖርታል ላይ ሬጂስተር ማድረግ then ሎጊን ካላችሁ በኋላ ደግሞ ሪዘርቭ ኤሪያ መያዝ ስቱደንት ሪዘርቭ ኤሪያ ፋይናሊ አፕሊኬሽን using the application form ይሆናል ማለት ነው። አፕሊኬሽኑ ይሄን ይመስላል። the first one ስናይ እዚህ ጋር ዌብሳይቱ ላይ የምታገኙት ኤርሶ ፓሌርሞ ስቱደንት ፖርታል የምትለውን ክሊክ አድርገን እንግባ። ስቱደንት ፖርታልን ስንመርጥ እዚህ ጋር ኢጣሊ ስለሚያመጣ we have to change it to English መቀየር አለብን። then ሲልቨር ላይ በሲልቨር ከለር ያለችው ኢንተርናሽናል ስቱደንት ውስጥ ያለችው ሳይን ኢን ነው የምንነካት። ሎጊን ደግሞ ለማለት በሰማያዊ ያለው ነው ማለት ነው። then እዚህ ጋር ሬጂስትሬሽን እነዚህን ካሟላን በኋላ ወደ ሎጊን ፕሮሰስ እንገባለን። የመጀመሪያው ፊዚካል ኮድ ነው የሚጠይቀው ጀነሬት እንዲያደርግ መስመር የተሰመረባትን ሰሌክት እናድርግ። ጀነሬት እንለዋለን አውቶ ጀነሬት እንዲያደርግልን እዚች ጋር ጀስት እኔ እናንተን ለማሳየት እዚህ ጋር መጀመሪያ ትራንስሌት ሁሌም አትርሱ ምክንያቱም ስለሚያሳስታችሁ ማለት ነው። ትራንስሌት ካደረግኩኝ በኋላ ሰርኔም ነው የሚጠይቀው። ሌትስ ሴይ ራንደም ስም ሞልቼ ላሳያችሁ። እዚህ ጋር የስም then ፈርስት ኔም ስማችሁን it has to be similar ከዛ ጋር ከምትሞሉት ፊዚካል ኮዳችሁን የሚሰጣችሁ በኋላ ላይ ከምትሞሉት ስምና አድሬስ ጋር ተመሳሳይ መሆን አለበት። then እዚህ ጋር ኔም አስገባን። ኔም ካስገባን በኋላ ቀጣይም ደግሞ የምናስገባው which is date of birth ነው። የመጀመሪያው የቀኑን እንሞላለን። ቀኑን አስተካከልን። then next ምንድነው የምንሞላው ደመንዝ ነው። መንዙን እንሞላለን። ፋይናሊ መንዙን ከሞላን በኋላ ይሩን እንሞላለን ማለት ነው። then ይሩን ከሞላን በኋላ የመጨረሻው which is place of birth ወይ ነው birth place ነው የሚለው ኢትዮጵያ እንላለን። ኢቲ ስንል ኢትዮጵያ የሚለው ይመጣል ማለት ነው። then እሱን ከሞላን በኋላ ምንድነው የምናደርገው ካልኩሌት እንዲያደርግልን ነው ወይንም ደግሞ ኮድ ፊዚካሊ የምትለውን ካልኩሌት እንዲያደርግልን ነው። እዚህ ጋር እንደምታዩት ኮዱ ካልኩሌት ተደርጎልናል። እዚህ ጋር ኤቭሪ ዲቴይላችንን ቼክ ማድረግ አለብን። ኤኒ ስህተት ካለ ባክ ብለን ድጋሚ ጀነሬት ማድረግ አለብን ማለት ነው። then ኮፒ ካልነው በኋላ መተን እዚህ ፔስት እንላለን ማለት ነው። then ቅድም የሞላናቸው መምላት ነው which is ሰርኔማችን እንሞላለን። then የአያታችን ስም ማለት ነው። ፈርስት ኔም ደግሞ የራሳችን ስም እንሞላለን። የራሳችን ስም በጥንቃቄ which is ከፓስፖርታችሁ ጋር ተመሳሳይ የሆነ ከሞላችሁ በኋላ ቀጣይ ዴት ኦፍ በርዝ ነው which is ኮድ ፊዚካሊ ላይ እንደሞላ ነው
ተመሳሳይ ፓስፖርታችሁ ጋር ያለ ምንም አይነት ስህተት መኖር የለባትም። በጥንቃቄ እሷን እንሞላለን። እሱን ከሞላን በኋላ ቀጣይ which is ሴክስ ነው የሚያስመርጠው። እሱን ደግሞ ሜል ኦር ፊሜል የራሳችሁን ትሞላላችሁ። ደን ካንትሪ ነው የሚጠይቀው። ካንትሪ ኢትዮጵያ ነው። ሰርቹ ላይ ኢቲ ስትል ኢትዮጵያ ይመጣል። ኢትዮጵያ። ቀጣይ ድጋሚ ካንትሪ ኦፍ በርዝ ይላል which is ኤንድ የሚላት ነው። በኢጣሊ ስለሆነ ኤንድ ስንመጣ ኢኢ መጥቷል። ኢኢ ማለት የኢትዮጵያ ኮድ ነው። ኢኢ መረጠን ማለት ነው። ደን ፕሌስ ኦፍ በርዝ አሁንም ኢትዮጵያን። ደን ናሽናሊቲ ይጠይቃል። አሁንም ኢቲ ብለን ስንመጣ ኢትዮጵያን ይመርጣል። ፋይናሊ ወርኪንግ ኢሜል አድሬስ ማለትም ከዚህ በፊት አፕላይ ያደረጋችሁበትን ኢሜል አድሬስ ብትጠቀሙ ወይም ደግሞ ሲሚላር ቢሆን ተመራጭ ነው። ሶ ወርኪንግ ኢሜል አድሬሳችሁን እዚህ ጋር ታስገባላችሁ፣ ምክንያቱም ቬሪፊኬሽን ኮድ ስለሚላክላችሁ ማለት ነው። ሶ እንደምታዩት አስገባሁኝ። እዚች ጋር ይሄንን በደንብ አግሪመንቱን ታነቡና የስ ትላላችሁ። ደን እዚህ ጋር በጥንቃቄ ማንበባችሁን መርሳት የለባችሁም። እሱን ክሊክ ካደረግን በኋላ ከላይ ያለችዋንም ቦክስ ሄደን የስ የምትለውን ክሊክ እናደርጋለን። ፋይናሊ ሁለቱን ክሊክ ካደረግ በኋላ ሳይኒን ነው የምንለው ማለት ነው። ሶ ሳይኒን ስንል እንደምታዩት ኢሜል ወዝ ሴንት ይላል ቱ ቦክሳችሁ ኢሜል ሴንት ተደርጓል። ሶ ዩ ሃቭ ቱ ቫሪፋይ ይላል። ሶ ኢሜላችን ጋር እንሄዳለን። ኢሜላችን ጋር ሄደን ቀጣይ እዚህ ጋር እንደምታዩት የመጀመሪያው ላይ መጥቶልኛል። እሱን ከፍቼ ወደ ታች ከወረድን በኋላ ቫሪፋይ ኢሜል የምትለውን ትነካላችሁ። ወዲያው ወደ ሬጂስትሬሽን ገባ ማለት ነው። እንደምታዩት ሬጂስትሬሽኑ ጀምሯል። እዚህ ጋር ፎቶአችሁን አስገቡን። እዚህ ጋር ለእናንተ ትችዋለሁ። ሶ ፎቶአችሁን አታች ማድረጋችሁን እንዳረሱ። ፎቶ አታች አረግን። ደን የተሞሉ ዶክመንቶች እዚህ ጋር ብለር ዳርጓቸዋል። ሶ ያልተሞሉትን ሄደን እንምላ። የመጀመሪያው which is ካንትሪ ኮድ ነው። ካንትሪ ኮድ እዚህ ጋር ትሞላላችሁ። ካንትሪ ኮድ which is የኢትዮጵያ ነው። ኢትዮጵያን ስናስገባለት 251 አመጣ። እዚች ጋር ሞባይል ነምበር እኔ ራንደምሊ ነው የሞላሁት። እናንተ ግን በጥንቃቄ ሞባይል ነምበሩን ሙሉ፣ ምክንያቱም በኋላ ቫሪፊኬሽን ኤስኤምኤስ ስለሚላክላችሁ እሱን ካላስገባችሁ አክቲቬት ስለማይሆን በጥንቃቄ ሙሉ። ደን አቦርድ የሚለውን ከመረጥን በኋላ you have to select አሁንም ኢን መረጥን። ሲቲ የሚለው ላይ እዚህ ጋር እንደሌላ ጊዜ አዲስ አበባ ወራ ዘርቲንግ ጋር ለምትሉት ኢትዮጵያን ነው የምትመርጡት። which is outside ከሆነ you have to select ኢትዮጵያ ይላል። ሶ ኢትዮጵያን መረጥን። ደን ፖስታል ኮድ አሁን 1000 መርጠናል። ደን አድሬስ ሬዚደንስ አድሬስ የሚለው ላይ which is አዲስ አበባን መምላት እንችላለን ማለት ነው። which is አዲስ አበባ የሚለውን ሞላሁኝ። በት ሲቲ የሚለው ላይ ግን ኢትዮጵያን መምላታችሁን እንዳረሱ ይሄ ከስር ጽፎታል ማለት ነው። ፍራንስ አሴን ኤግዛምፕል አስቀምጧል። ደን ሬዚደንሳችሁ ተመሳሳይ ከሆነ ሬዚደንስ የሚለውን መርጣችሁ አፕዴት ኢንፎ ትላላችሁ። which is ኢንፎርሜሽናችሁ አፕዴት ሆኗል። ሶ you will go to the portal application ትገባላችሁ ማለት ነው። ሶ እዚህ ጋር እንደምታዩት ማይ ሪኩዌስት የሚለው ላይ ፋይናሊ ሪኩዌስታችሁን ካረጋችሁ በኋላ የምታዩበት ቦታ ነው። ሶ ሪኩዌስት የምትለውን ክሊክ አድርገን እንግባ። ኒው ሪኩዌስት ነው፣ ምክንያቱም ሪኩዌስት የምናደርገው አዲስ ነው። ክሊክ አደረግን በኋላ አሁንም 2024 2025 ስኮላርሺፕ የምትለውን እንመርጣለን ከተዘረዘሩት ሊስት ውስጥ ማለት ነው። ሶ ፈርስት ዋን የምትገኘው 2024 25 የምትለውን መረጥን። ከመረጥን በኋላ ዊል ሴይ እዚህ ጋር እንደምታዩት ዴድላይኑ which is 22 7ኛ ወር 2024 እንደሆነ ያሳያል። ሶ እዚህ ጋር ያሉትን ዲቴይልስ ማየት ትችላላችሁ። ደን ዊል ሴይ ኮንቲኒው እንላለን። ኮንቲኒው ስንል አፕሊኬሽን ፕሮሰሱ እንደጀመርን to participate for the competition ይላል። ሶ እዚህ ጋር ኤቭሪ ዲቴል ካያችሁ በኋላ you say continue ትላላችሁ። አሁንም ኤኒ ዋርኒንጎች አሉ፣ እነዚህን ተረጋግታችሁ ማንበብ ትችላላችሁ። then we will say አሁንም continue ስንል the first step ጀመረ which is citizenshipአችንን ወስዶታል። then እዚህ ጋር እንደሚጠይቀው ፋሚሊ ዩኒት ነው የሚጠይቀው which is ኖ አለው። እዚህ ጋር ኢንካም አላችሁ ኢጣሊ ያለ ሰው አለ ይላል፣ የለም። ደን ፋሚሊ ታይፓችሁ ምንድነው? ተፋተዋል ኦር ፋሚሊያችሁ በትዳር ነው ያሉት ኦር ሰምቲንግ የፋሚሊ ታይፓችሁ ነው የሚጠይቀው which is married parents ነው ያሉኝ ብዬ married parent መርጫለሁ። እናንተም የራሳችሁ ምረጡ። ደን ICE ሰርቲፊኬሽን ታይፕ አላችሁ ወይ ይላል። እስካሁን አፕሊኬብል አይደለም የሚለው ነው። ICE ሪዛልታችን ኖት አፕሊኬብል የሚለውን እንመርጣለን ማለት ነው። ደን ቀጣይም ደግሞ የሚጠይቀው ኢምፕሎይመንት ስታተስ ነው። what is your employment status ይላል። ፋሚሊም ይሁን የራሳችሁን አንኢምፕሎይድ ብትሉት ሞር ኦፍ አድቫንቴጅስ ነው። ሶ ዊል ሴይ አንኢምፕሎይድ እንላለን ማለት ነው። ደን እዚህ ጋር ኖ የምትለውን ትመርጡና ኔክስት ትላላችሁ። ኔክስት ካላችሁ በኋላ which is ኮዲ ፊዚካሊ the second one የሚጠይቀው ኮዲስ ፊዚካሊ ነው። የቅድሙን ኮድ ፊዚካሊ ኮፒ እናደርጋለን። ሶ ኮፒ ካደረግን በኋላ we will ፔስት እንላለን ማለት ነው። ፔስት ካላችሁ በኋላ you will go to next። ሶ ኔክስት ከሄዳችሁ በኋላ ቀጣይም ደግሞ ይመጣላችሁ ሬጂስትሬሽን
የትኛው year ነው የሚለው which is we are first year የሚለው መረጥን then ዩኒቨርሲቲ ኦፍ ወይም ደግሞ ኢንስቲትዩሽን ይሄ የመጀመሪያው እንደሚጠይቀው year of high school graduate መቼ ነው graduate ያደረጋችሁት high school which is high school graduate ያደረጉበትን year እሞላለሁ ማለት ነው then ዩኒቨርሲቲ ኦፍ ኢንስቲትዩሽን አሁን አፕላይ ማድረገው ምን ላይ ነው ዩኒቨርሲቲ ኦፍ ፓሌርሞ ነው ላስት ላይ ስለምትገኝ ወደታች ወረድ ብላችሁ ዩኒቨርሲቲ ኦፍ ፓሌርሞ የምትለው ምረጡ እሱን ከመረጣችሁ በኋላ ዩኒቨርሲቲ ኢንስቲትዩሽን ፓሌርሞን ከመረጣችሁ በኋላ then ዲግሪ ሌቭል አሁንም ፓሌርሞ ሎኬሽኑ ፓሌርሞ ነው ኤኒ ስፔሻል ኮንዲሽን ዩኒቨርሲቲ ካሪየር ይላል ኤኒ ስፔሻል ኮንዲሽን አላችሁ ወይ ኖ ነን ነው የምንለው then አሁንም ኮንከረንት ኢንሮልመንት መልቲፕል ዲግሪ ይላል ኖ ትላላችሁ አሁንም ፖሲብል ቼንጅ አፍተር ኢንሮልመንት ይላል ኖ ነው እሱን የምንለው እዚህ ጋር ያሉትን አብዛኞቹ ኖ ማለት አለባችሁ then possible withdraw ታረጋላችሁ ኖ ብለናል then previous registration አለ no we didn't register but the last one yes ነው የምንለው which is low level university degree ያላችሁ ይላል እዚህ ጋር ለማስተርስ አፕላይ የምታረጉ yes በሉ ለዲግሪ አፕላይ የምታረጉ ግን lower level degree የላችሁም so እናንተም ኖ ነው የምትሉት ማለት ነው then type of qualification obtained ይላል which is traditional የምትለው ነው የምንመርጠው which is ከ3 አመት በላይ ያለ ዲግሪ ማለት ነው ማስተርስ ዲግሪ ካለ ማስተርስ ለፒኤችዲ አፕላይ የምታደርጉ ሲንግል ሳይክል የሚለው ደግሞ which is medicine or other የተማራችሁ ናችሁ በት እዚህ ጋር ትሪሶኔል ለሁላችሁም የሚሆን ነው ዲግሪ አፕላይ ለማስተርስ አፕላይ የምታደርጉ ዲግሪ የጨረሳችሁ የፈርስት ኦፕሽኗን ምረጡ ፈርስት ሳይክል ግን የምትመርጡት ሜዲሲን የተማራችሁ በእኛ ሀገር ስታንዳርድ ማለት ነው then መቼ ነው ኦብቴንድ ያደረጋችሁት ይላል which is year of graduationአችሁን ተሞላላችሁ ከሞላችሁ በኋላ institution for obtaining the degree እዚህ ጋር ደግሞ ዲግሪያችሁን ያገኛችሁበትን ዩኒቨርሲቲ ታስገባላችሁ ማለት ነው ሶ እኔ እዚህ ጋር ዩኒቨርሲቲ ኦፍ ጎንደር የሚለውን መረጥኩኝ then I will say continue then continue እንዳለን next step ምንድነው የሚመጣልን which is the fourth step ነው fourth step ላይ year of registration ራሱ 2024 የሚለው ሞልቶልኛል ሶ እዚህ ጋር ኮርስ ታይፓችሁን በተነቃቂ which is master's degree መረጥኩኝ then school and department አሁንም school and departmentአችሁ to the nearest ሆኖ ደግሞ መምረጥም ያለባችሁ nearest ሆኖ የእናንተን pre-enrollment ላይ አፕላይ ያደረጋችሁት ጋር ሲሚላር ቢሆን አሪፍ ነው then ኮርሳችሁን የሞላችሁትን ወይም ደግሞ ኢንሮል ያደረጋችሁበትን ሬጂስተር ያደረጋችሁበትን ኮርስ ተመሳሳይ ሙሉ ምክንያቱም ተመሳሳይ ቤኔፊት የምታገኙት በዛ ተመሳሳይ ሲሆን ነው ሰን ኮርሱን ከመረጥን በኋላ we will say next the sixth step ምንድነው which is benefit requested የሚለው እዚህ ጋር የትኛውን ቤኔፊት ነው የምትጠይቁት ይላል የመጀመሪያው ስኮላርሺፕ እና ካንቲኑን ብቻ ነው አኮሞዴሽን እና ካንቲኑን ይላል ተሰርዷን ነው የምንመርጠው ስኮላርሺፕ ካንቲኑን እና አኮሞዴሽኑን ያዘው ሶስተኛው ምረጡ then next በሉ ፔመንት ሜተድ ይላል እዚህ ጋር አይቢኤን ኮድ ምናምን የለንም so we will say next እንላለን ማለት ነው then the eighth one ደግሞ ዲክላሬሽን ነው ዲክላሬሽን እዚህ ጋር እያንዳንዱን አንበባችሁ ማለፍ ትችላላችሁ ወይም ደግሞ ቲክ አድርጉት which is mandatory ስለሆነ we will agree ብለን አራቱንም ከመረጥን በኋላ the last one ተተን we will say next እንላለን ማለት ነው next ስንል ቀጣይ አይደንቲፊኬሽን ነው which is እኛን ዶክመንት ኢንሰርት የምታደርጉት which is ፓስፖርት ነው እናንተን አይደንቲፋይ የሚያደርጉበት ሜተድ then ዶክመንት ነምበር which is ፓስፖርት ነምበራችሁን ተሞላላችሁ ኢሹ ባይ እዚህ ጋር ኢትዮጵያን ኢሚግሬሽን ሰርቪስ ወይም ደግሞ ፓስፖርታችሁ ላይ issued ወይ ደግሞ አውቶራይዝድ ባይ የሚለውን ስም ማስገባት ትችላላችሁ ኖ ፕሮብለም ከፈለጋችሁ ደግሞ ኢትዮጵያን ኢሚግሬሽን ሰርቪስ ብላችሁ መምላት ትችላላችሁ then issue date ወይም ደግሞ የተሰጣችሁ ዴት ይጠይቃችኋል ሶ issue ዴታችንን እንመርጣለን then finally ደግሞ ኤክስፓይሬሽን ዴታችንን እንሞላለን ማለት ነው issue date እና ኤክስፓይሬሽን ዴታችን እዚህ ጋር ኤክስፓይሬሽን ዴት ላይ መጠንቀቅ ያለባችሁ ከ6 ወር የበለጠ ያለው ቢሆን ተመራጭ ነው we will say continue እንላለን ማለት ነው እዚህ ጋር እንደምታዩት ሬጂስትሬሽናችንን ጨርሰናል ኦንላይን አፕሊኬሽን ፎር ዘ ኢርሱ ፓሌርሞ በመታዩት መንገድ አልቋል እዚህ ጋር ሚስ ያደረጋችሁት ነገር ካለ እዚህ ጋር the last chanceአችሁ ነው you have to return back ግን ከተሳሳታችሁ ደግሞ ዲሌት አድርጋችሁ በአዲስ አስገብታችሁ መግባት ትችላላችሁ እዚህ ጋር ቅድም ያልኳችሁ ስልካችሁን በትክክለኛው ሙሉ ያልኩት ኦቲፒ ኮድ እዚህ ጋር ቫሪፋይ የምታደርጉት በኦቲፒ ኤስኤምኤስ ኮድ ነው እኔ ራንደም ስለከተትኩኝ እዚህ ጋር ቫሪፋይ ማድረግ አልችልም ሶ እዚች ጋር ምን እንደምትሉት ቫሪፋይ ወይንም ጌት ቬሪፊኬሽን ኦቲፒ የምትለውን ክሊክ ታደርጉና ቫሊዴሽን የምታደርጉት በዚህ ሜተድ ነው ይሄንን ክሊክ አደረጋችሁ በኋላ እዚህ ጋር በኤስኤምኤስ ይመጣላችሁ ነክታችሁ ቫሪፋይ አድርጋችሁ ኮምፕሊት ታደርጋላችሁ ማለት ነው የዛሬ ቪዲዮ ይሄንን ይመስላል
ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሼር እና ሰብስክራይብ ማድረግ እንዳረሱ። ይመቻችሁ። ፒስ